ትጋ። ስትተጋ ምን እያሰብክ ነው? ትርፍህን አስብ ነው። ልትዘፍን ሲገፋፋ ምንድነው የማተርፈው በል። እንድትሳደብ ሲገፋፋ ምንድነው የማተርፈው በል። ስጋ የማይገባ ነገር እንድትሰራ ሲያሸንፍ ከዚህ ምንድነው የማተርፈው በል። ቀጥሎ ምን ታተርፋለህ? ትርፉን አስብ ነው። ትርፉን አስብና በዚያ ከስሜት ውጭ በሆነው የነፍስህ መንገድ ጽናበት ነው። አንድ ሰው ምንም ሱስ ወይም ኃጢአት ውስጥ ቢሆን ምንድነው የማተርፈው ብሎ ከጠየቀ መዳን ይችላል፣ ማቆም ይችላል። ሰይጣን ሁልጊዜ እንዳንጠይቅ ነው የሚያደርገን። ድርጊቱን ብቻ እንድናስብ ነው የሚያደርገን እንጂ ከድርጊቱ በኋላ ያለውን ነገር እንድናስብ ያደርገን። ምንድነው የማተርፈው? መንግሥተ ሰማያት። ምንድነው የማተርፈው? ጸጋ። ምንድነው የማተርፈው? ጤና። ምንድነው የማተርፈው? በእግዚአብሔር ዘንድ ያለ ባለሟልነት። ምንድነው የማተርፈው? ረድኤት። ምንድነው የማተርፈው? ዕድሜ። እንዲህ ብለን ካሰብ በስመ አብ ወወልድ ወመንፈስ ቅዱስ። ሰው ምን ኃጢአት ይሰራል? ትርፉን ካሰበ። ሶስተኛው ምንድነው ማሰብ ያለብን? ኪሳራውን ነው። ማታ ስትተኛ ወንድሜን አስቀየምኩት፣ ማንን አስቀይም የገባው በል ይላል። በዝርዝር ነው የሚጽፈው በዜና አበው ላይ። ማታ ስትገባም ዛሬ ማንን አስቀየምኩ? ከክርስቶስ ጋር ዋልኩ ወይስ ከሰይጣን ጋር ዋልኩ በል። ሌሊት ጠዋት ስትነሳ ከእግዚአብሔር ጋር አደርኩ ከሰይጣን ጋር በል። መንግሥተ ሰማያትን ይዣት አደርኩ ሲኦል ውስጥ ገብቻ አደርኩ በል። ኪሳራህን ገምግም ነው ጧትና ማታ። የማያስብ ነጋዴ፣ ኪሳራውን የማያስብ ነጋዴ፣ ትርፉን የማያስብ ነጋዴ ይሄ ምን ይባላል? ዘምቶ ተወረስ ይባላል አሉ ብፁዕ አቡነ ኤልሳ በረከታቸው ይድረሰን። በአጸደ ነፍስ ዘምቶ ተወረስም ይባላል። ዘምቶ ተወረስ ማለት ምን ማለት እንደሆነ ሆሆ ልትወውሽ ከጦርነት ጋር እንዳይገናኝብኝ። ነገሩ ግን ያለ መጽሐፍ ላይ ነው። ልናገረው። ምን ማለት መሰላችሁ? ዘምቶ የሚወረስ ማለት ዘመቻ ሊያስፋፋ ወይም ግዛት ሊያስፋፋ ወደ ሌላ ሀገር ውጊያ የሚሄድ ንጉሥ ነው። ሲሄድ ግን ወደ ምስራቅ ግዛት ሊያስፋፋ ሲሄድ ምሳሌ በምዕራብ ባለው ድንበሩ ምን አላስቀመጠበትም? ጠባቂ አላስቀመጠም። ከዛ በዚያ ግዛት ሊያስፋፋ ሲሄድ ምኑ ተወርሶ ይቆየዋል? ራሱ ቤተ መንግስቱ ተወርሶ ይቆየዋል። እንዲህ ያለ እንዳትሆን ይላል። ማሪሳቅ እኮ ነው የሚለው። እንደዚህ ያለ እንዳትሆን ዘምተህ እንዳትወረስ ግዛትህን ሳትለቅ ተዋጋ ይላል። ግዛት የተባለችው ጸሎት ናት። ጸሎት አቋርጦ አገልግሎት የለም። ከዚያ ወጥተህ ቤተ መንግስትህን ለቀህ አትዋጋ። ቤተ መንግስትህ ጸሎት ነው። ከጸሎትህ ወጥተህ ሰይጣንን ማሸነፍ አትችልም። እንደዚያ ዘምቶ እንዳይወረስ ነጋዴ ትርፍና ኪሳራውን እና ትጋቱን እስቲ አሁን ነጋዴ ያስቡት። የነጋዴን ትጋት አስቡት። ለንስሐ አባት አይገኝ፣ ጉባኤ ላይ አይገኝ፣ ምን አይገኝ። አብዛኛው ነጋዴ አንዳንዱ እንዲያውም ኧረ ልጄ ጉባኤና ተብሎ ሲደውልለት መዋጮ ሲኖር ጥሩኝ ይላል። ነፍሱን ብር ሊያወጣው ነው እንዲያው ማለት። እንዲህ አድርጎ የሚያተጋው ምንድን ነው? ትርፍና ኪሳራ ነው። ትርፍና ኪሳራ ይሄ ዓለም ንግድ ነው። ወበከመ ብእሲ ዘይነግድ ወፀዋ አግብርቲሆሙ ንዋዮ ይትገበሩ ቦቱ። መንግሥተ ሰማያት ሕገ ወንጌል ተስፋ እግዚእነ ኢየሱስ ክርስቶስ ሩቅ አገር የሚሄድ ነጋዴን ባሮቹን ጠርቶ ያተርፉበት ዘንድ መክሊት የሰጣቸውን ሰው ይመስላል አይደል ያለ። እንድንነግድ ነው። ዕድሜ ንግድ ነው። ወጣትነት ንግድ ነው። ሽምግልና ንግድ ነው። ትዳር ንግድ ነው። ምንኩስና ንግድ ነው። ሹመት ንግድ ነው። ነጋዴነት ንግድ ነው። እጃችን ላይ ያለው ነገር ሁሉ መንግሥተ ሰማያትን የምንገዛበት መነገጃ ወረታችን ነው። ሁሉ ነገር እድል ነው። ጊዜ እድል ነው። ጧት እድል ነው። ማታ እድል ነው። ቀን እድል ነው። ትራንስፖርት እድል ነው። ሁሉ ነገር ክረምት እድል ነው። በጋ እድል ነው። ማጣት እድል ነው። ማግኘት እድል ነው። ካገኘ የመስጠት እድል ሰጥቷል እግዚአብሔር። ካጣህ የማመስገን እድል ሰጥቷል። ሁሉም እድል ነው። እግዚአብሔር በሰጠን ነገር ሁሉ ከተጠቀምንበት መንግሥተ ሰማያት የማንወርስበት አጋጣሚ የለም። ሁሉንም ለመንግሥተ ሰማያት ከተጠቀምንበት ይሄንን ነው። እስኪ የጸናውን አስቡት። ይህን እያሰባችሁ ተስፋችሁን አስቡ ነው። ክርስቶስም መከራውን እያሰበው እሱ ተስፋ አይፈልግም፣ ራሱ ተስፋ ነው። ወደፊት ያለውን የምዕመናንን ድህነት አስቦ ያንን ከታገሰ እናንተም ነገን እያሰባችሁ ጽኑ ነው። ዛሬ የጸሎታችንን አዝመራ ላናጭደው እንችላለን። የመስጠታችንን የማገልገላችሁን ዋጋ ላታገኙ ትችላላችሁ። ግን ነገን እያሰባችሁ ነው። ይህንን ነው የነገረን። በመጨረሻ የጸናውን አስቡ። እንግዲህ ጌታችን እያሰብን መጓዝ ነው። ከቃሉ ጋር ናችሁ።